እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ይዤላችሁ መጣሁት እንደምትጓጉ እርግጠኛ ነኝ። እንግዲህ እሸት ይዤላችሁ መጣሁት። ይሄ እሸት እንግዲህ መዳም ቤት ነው። ዛሬ አንጥታልኝ ከሱቅ ገዝታለኝ። በጣም ደስ ብሎኛል። ግሬን ነገር ሳገኝ እንዴት እንደደስ እንደሚለኝ ብታው ማለት ነው። በቃ በተለይ ደግሞ እንደዚህ እሸት በቆሎ እሸት፣ አተር እሸት፣ የተለያዩ እሸቶች ምናምን በማይበት ጊዜ በጣም ሀገሬን አስታውሳለሁ፣ ገጠርን ማለት ነው። እኔ የገጠር ልጅ እንደመሆን አንፃር ይሄ አተር እሸት ነው ማለት ነው። ይሄ እንደምታዩት ማለት ነው። እንግዲህ እንብላ እየበላን እናውጋ ማለት ነው። የገጠር ልጅ መሆን ያው መታደል ነው። እሸቱን እየበላን የደረቀው ነው ወደ ከተማው የሚገባው ማለት ነው። እኛ ደግሞ ያው እሸቱን ቶሎ ቀጠፍ እያደረግን ከዛፉ ላይ ወዙን ነው የምንበላው። ወዙን ከተጠቀምን በኋላ ነው ከዛ ወደ ከተማ ወይም ወደ ተለያየ ስፍራ የሚሄደው ማለት ነው። የገጠር ልጅ መሆን መታደል ነውና የሁላችሁ እሸት እንግዲህ እናውጋ ማለት ነው። እና ሰው ሀገርን ብንሆን አለ እሸት ማለት ነው። ግን ሁሉ ሀገር አይደለም፣ ያለም አለ የሌለበትም ሀገር ሊኖር ይችላል ማለት ነው። ስለዚህ አንዳንድ ጊዜ ያው በሰው ሀገር ሆነን የተለያዩ ነገሮች ይናፍቁናል፣ እሸቶች በገጠር ሊያደግን ማለት ነው። እና በጣም ነው የምጓጓው ማለት ነው። እኛ በተለይ በገጠር ያደግን ያው በአብዛኛው ጊዜ ቀጥፈን እንጂ ገዝተን በልተን አናውቅም ማለት ነው። ራሳችን ያዘራነው ነው እየቀጠፍን የምንበላው እና ያን ጊዜ ስትገዙ ስትሉ በጣም ነው ውስጣችሁ የሚለው ማለት ነው። እንደዚህ ነበር ነው እኛ ያደግነው እኮ ቀጥፈን። በተለይ በገጠር ደግሞ ከከሌ ነው የከሌ ነው ብለን አንልም፣ ገዝተንም አንልቅ። እሸት በቃ እሸትና ቆንጆ አይታለፍም ይባላል በገጠር አባባል ማለት ነው። እና እሸት በምናይበት ጊዜ በተለይ በስደት የምንኖር በጣም ነው ውስጣችን የሚጓጓው፣ በጣም ነው ሀገራችን የምናስታውሰው ማለት ነው። እና እንደዛ እንዳደግንበትም ባይሆንም ያው በየሱቅም በየተለያዩ ሱቆች ሊገኝ ይችላል። እንግዲህ የየሀገሩ ልዩነትም ሊኖር ይችላል። አንዳንድ ሀገር ላይ የፈለጋችሁትን ላታገኙ ትችላላችሁ። አንዳንድ ሀገር ላይ ደግሞ ሁሉንም የፈለጋችሁትን ታገኛላችሁ ማለት ነው። መቼም እንደዛ እንደቀጠፋችሁት አእምሮታችሁ ባይወጣም ኖሮ ትንሽ ይሻላል ማለት ነው። እና እኔው እንግዲህ ዛሬ መዳም ያንጥታልኝ በጣም ደስ ብሎኛል። በጣም ደስ የሚል እሸት ነው ማለት ነው። እንደምታዩት ማለት ነው። በጣም ደስ ይላል። በጣም ነው ደስ የሚለው ማለት ነው። ተታያችሁ ማለት ነው። እና ያው እንግዲህ በላ እያደረኩኝ ባጓጓችሁ ምን ላድርግ እንግዲህ ይቅርታ እጠይቃለሁ። እና ምን ልላችሁ ነው፣ አንዳንድ ጊዜ እኔ የገጠር ልጅ በመሆኔ በጣም እድለኛ ነኝ ማለት ነው። ምክንያቱም አንደኛ የገበሬ ልጅ ነኝ፣ ሁለተኛ ደግሞ ገጠሬነቴን በጣም እወደዋለሁኝ ማለት ነው። አንዳንድ ጊዜ በገጠር አድገን ወደ ከተማ ስንኖር ገጠርነታችንን የምንረሳ ብዙ ሰዎች አሉ። እኛ ገጠር ያደግን ማለት ነው። ገጠር ያደግን ልጆች ወይም ገጠሪዎች በጣም እድለኞች ነን። በከተማም ነው። በገጠር ግን የፈለጋችሁትን በከተማ የምትገዟቸው ነገሮች የት እንደበቀሉ የት እንደሆኑ ላታውቁ ትችላላችሁ። ገጠር ግን በቃ ጽድት ያለ ምግብ ማለት የገጠር ልጅ የሚመገበው ማለት ነው። ምክንያቱም ራሳችን አምርተን ራሳችን አጽድተን እስከሆነ ድረስ የተዘራበትን ምን አይነት እህል እንደሆነ የምናውቅ ስለሆንን እኛ ገጠሮች በጣም እድለኞች ነው። በማንነቴ በጣም እወደዋለሁኝ። የገበሬ ልጅ በመሆኔ በጣም እድለኛ ነኝ ማለት ነው። ስለዚህ አንዳንድ ጊዜ ገጠሬነት ማለት የተናቀ የሚመስል አስተሳሰብ ያላቸው ሰዎች በጣም አሉ ማለት ነው። ምን ላይ ነው ቲክቶክ ላይ እንደውም የሆነች ልጅ ይሄ ገጠሬ ጨዋታቸው ምናምን እያለች እያለች ነበረና በጣም ገረመችኝ። ምክንያቱም ስለማታውቅ እኮ ነው። ምክንያቱም የገጠርነቱን ነገር ስለማታውቅ ነው። ግን ገጠሬ
ገበሬ ያረሰው ነው ከተማም። የገጠር ልጅ ባይኖር ከተማ ሊኖር አይችልም። ምክንያቱም የሚበላው የሚጠጣው ሁሉ ነገር ከገጠር ገበሬ ያመረተውን እስከሆነ ድረስ ማለት ነው። እና እኔ በገጠርነቴ አልኮራም አልደራደርም ማለት ነው። እና ሁሉም ነገር አለ። በተለይ እዚህ ሀገር ደግሞ ቤሩት ነው የምኖረው ማለት ነው። ግን እና የፈለጋችሁ እሸት አለ፣ በቆሎ አለ፣ አተር እሸት አለ፣ ቢቃላ እሸት አለ፣ በቃ ሽምብራ እሸት ብትሉ የሌለ ነገር የለም ማለት ነው። ሁሉም ግን በወቅቱ ነው፣ በአንድ ጊዜ አይደለም። የየራሱ ወቅት አለው ማለት ነው። አሁን ቅዝቃዜ ስለሆነ ከትንሽ ጊዜ ሰዓት በኋላ ደግሞ በቆሎ ደግሞ ትንሽ በጋ ላይ፣ ከዛ ደግሞ ሽምብራ እያለ ይቀጥላል ማለት ነው። እና የሌለ ነገር የለም ማለት ነው። እንግዲህ እኔ አሁን ያህል ላሳያችሁ ወደድኩት ምንድነው በገጠርነታችሁ ማንኛችሁም እንዳትደራደሩ ለማለት ፈልጌ ነው ማለት ነው። ስለዚህ ገጠርነት ማለት በጣም እድለኛነት መታደል ነው ማለት ነው።